በድሮ ዘመን አላሁ ሱብሓነሁ ወተዓላ ነይነዋ ወደ ተባለች ምድር ዩኑስ ዓለይሂ ሰላም የተባለን ሰው በነቢይነት ይልከዋል። ዩኑስም አላሁ ሱብሓነሁ ወተዓላ እሱን ነቢይ አድርጎ ስለመረጠው እጅጉን ተደስቶ ተልእኮውን መፈጸም ጀመረ። ምንም እንኳ ዩኑስ ዓለይሂ ሰላም ያለ እረፍት የነይነዋን ሕዝቦች ወደ አላህ ቢጣራም ለጥሪው ምላሽ የሰጠ አንድም ፍጥረት አላገኘም። ዩኑስም ተስፋ ቆረጠ። የሕዝቡን አመጽና እንቢተኝነት ሲመለከት የነይነዋን ምድር ትቶ ወደማያውቅበት ሀገር ለመሄድም ወሰነ። ነገር ግን የአላህን ፈቃድ አልጠየቀም ነበር። እንዲሁ በብስጭት ነበር ዩኑስ ዓለይሂ ሰላም ሀገሩን ሊለቅ የወሰነው። ዩኑስም በማግስቱ ባህር ዳርቻ በመሄድ መርከቢቱ የትም ትሂድ የት ብቻ ወደምትሄድበት ሊሄድ ሂሳብ ከፍሎ ተሳፈረ። ሰዓቱ ፀሐይ ልትጠልቅ ጀንበርን በመሰነባበት ላይ ነበረች። ጨለማውን ምድርን ሊሸፍን ዝግጅት ላይ ነበር። ይህን ጊዜ ዩኑስ ዓለይሂ ሰላምና በርካታ ተሳፋሪዎችን የጫነችው መርከብ በጨለማ ባህሩን እየሰነጠቀች መጓዝ ጀመረች። ሁሉም ነገር በመርከቢቷ ረግቷል። ሰላምና ጸጥታም እጅጉን ሰፍኗል። በዚህ ሁኔታ ላይ ሳሉ መርከቢቷ ብዙ ከተጓዘች በኋላ አላህ ወደ መርከቢቱ ከነተሳፋሪዎችሽ ተናወጪ ሲል ትዕዛዙን አስተላለፈ። ባልታሰበ መልኩ በድቅድቅ ጨለማ መርከቢቷን ከየት እንደመጣ ያልታወቀ ማዕበል ከየአቅጣጫው ያናውጣትም ጀመር። ሁሉም ግራ ተጋባ። የመርከቧ ሰራተኞች ሁኔታውን ሊያረጋጉ ቢሞክሩም ምንም ሊረጋጋ ባለመቻሉ የመርከቧ ክብደት እንዲቀነስ እያንዳንዱ ሰው የጫነውን ጭነት ከመርከቧ እንዲጥልም አዘዙ። ምንም እንኳ ተሳፋሪው ሁሉ የያዘውን ዕቃ ወደ ባህር ቢወረውረውም የመርከቢቷ መናወጥ ሊቆም አልቻለም ነበር። በመጨረሻም መርከቢቱ ላይ ያሉ ተሳፋሪዎች እዚህ መካከላችን አንድ ካሳዳሪው ያመለጠ ባሪያ አለ ማለት ነው፣ ስለዚህ ያን ወንጀለኛ ለማወቅ ዕጣ እንጣጣል በማለት ተስማሙ። ዕጣውም ተጀመረ። ወረቀቱ ሲከፈት ዩኑስ የሚል ስም ወጣ። ዳግም ዕጣ ተጣጣሉ። አሁንም ዩኑስ የሚል ስም ወጣ። ዩኑስ በመልካምነቱና በመልካም ስነ ምግባሩ የሚታወቅ በመሆኑ እሱን ወደ ባህሩ ላለመጣል ዳግም ዕጣ ለሶስተኛ ጊዜ ተጣጣሉ። ለሶስተኛ ጊዜ ዕጣ ሲጣጣሉም ዩኑስ ዓለይሂ ሰላም ስሙ ወጣ። ያን ጊዜ ዩኑስ ዓለይሂ ሰላም ራሱን ከመርከቢቱ ሲወረውር አንድ አሳ ነባሪ አፉን ከፍቶ ጎረሰውና ወደ ባህሩ ዝቅተኛ ክፍል ይዞት ወረደ። አላህም አሳ ነባሪውን አንድም አጥንት እንዳትሰብር አንድም ሥጋ እንዳታኝክ ሲል አዘዘው። ዩኑስም ዓለይሂ ሰላም በአሳ ነባሪው ጉሮሮ ተሽለክልኮ ሆዱ ላይ እንዳረፈም ያን ዩኑስን ዓለይሂ ሰላም የጎረሰውን አሳ ነባሪ ራሱ ሌላ አሳ ነባሪ ጎረሰው። ዩኑስም ዓለይሂ ሰላም ራሱን የአሳ ነባሪው ሆድ ውስጥ ሲያገኝ የሞተ መስሎት ነበር። ድንገት ዩኑስ ዓለይሂ ሰላም እግሩን ሲያንቀሳቅስ በሕይወት እንዳለ ተረድቶ መዘከር ጀመረ። ሌሊት ነው። በዚያ ላይ ዩኑስ ዓለይሂ ሰላም አሳ ነባሪው ሆድ ውስጥ ነው። በዚያም ላይ ዩኑስን ዓለይሂ ሰላም የዋጠው አሳ ነባሪ ራሱ ሌላ አሳ ነባሪ ሆድ ውስጥ ገብቷል። ጨለማ ላይ ጨለማ ተደራርቧል። ከዚያም ዩኑስን ዓለይሂ ሰላም የዋጠው አሳ ነባሪ የውቅያኖሱን የመጨረሻ ክፍል ድረስ ዘልቆ ገባ። ይህን ጊዜ ዩኑስ ዓለይሂ ሰላም እዚያው በአሳ ነባሪዎቹ ሆድ ውስጥ ሆኖ የሆነ ጫጫታ ይሰማና በልቡ የምን ጫጫታ ነው የምሰማው እያለ ሲያብሰለስል አላህም የባህር ውስጥ ፍጥረታት ለኔ የሚያደርጉት ውዳሴ ነው ብሎ ዋህይ ያወረደለት። ያን ጊዜ ዩኑስም ላ ኢላሃ ኢላ አንት ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ማለትም ካንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ እኔ በርግጥ ከበዳዮቹ ነበርኩ። ጌታዬ ሆይ በሰማያትና በምድር ሁሉ የመቻል ጥበብ ያንተ ነው። ጌታዬ ሆይ
ከተራራዎች ጫፍ ወደ ውቅያኖሶች አዘቅት አወረድከኝ። ከከተማዎችም ሸሸግከኝ፣ በሦስት ጽልመታትም ሸሸግከኝ። አምላኬ ሆይ ከኔ በፊት ያሉ አጥፊዎችን ባላሰርክበት እስር ቤት ውስጥም አጎርከኝ ሲል ለ40 ቀናት ወደ አላህ ተጣራ። ይህን ድምፅ የሰማ የሰማያት መላእክትና የውቅያኖስ ፍጥረታት በሙሉ አለቀሱ። አላህም እንዲህ አለ፣ መላእክቶቼ ሆይ ስለምን ታለቅሳላችሁ? መላእክትም እንዲህ አሉ፣ ጌታችን ሆይ አንድ ድምፁ የሚታወቅ ደካማ ባሪያ ድምፁ ከሩቅ ቦታ ይሰማናል። አላህም እሱ እኮ ዩኑስ ነው፣ አምጾኝ በአሳ ነባሪ ሆድ ውስጥ አስሬው ነው አላቸው። መላእክቱም እንዴታ ዩኑስ ማለት ያ ቀንና ማታ መልካም ሥራዎቹ ወደ ሰማይ የሚወጡለት ሰው ማለት ነውን? ብለው አላህን ጠየቁት። አላህም አዎን አላቸው። ያን ጊዜ መላእክቱ ለዩኑስ ዓለይሂ ሰላም አማላጅ ሆኑለትና ዩኑስን ዓለይሂ ሰላም ወደ ዋጠው አሳ ነባሪ ዘንድ አላህ ጅብሪልን ላከው። ጅብሪልም ወደ አሳ ነባሪው በመሄድ ጌታህ በሆድህ የያዝከውን ፍጡር እገሌ ከተሰኘው ደሴት ላይ ሂደህ እንድትተፋው ያዝሃል አለው። አሳ ነባሪውም ጌታዬ ሆይ ባሪያህ ከውቅያኖሶች በታች ከሆዴ ውስጥ እየሰገደ በሚያሰማው ውዳሴ የውቅያኖስ ነዋሪዎች በሙሉ ይመሰጡ ነበር። ጌታችን ሆይ ይህን የተመስጦ ውዳሴህን እንዳንሰማ ዩኑስን ዓለይሂ ሰላም ስለምን ትነጥቀናለህ? ሲልም ተማጸነ። አላህም እኔ የዩኑስን እስር በእዝነቴ ፈትቼ ሸክሙን አቅልዬለታለሁ፣ ስለዚህም ነው እንድትተፋው ያዘዝኩ ሲለው፣ አሳ ነባሪውም ከአንድ ደሴት ዳርቻ ሂዶ በአላህ ትእዛዝ ዩኑስን ዓለይሂ ሰላም ተፋው። ዩኑስ ዓለይሂ ሰላም ከአሳ ነባሪው ሆድ ወጥቶ ሲወድቅ የአሳ ነባሪው የሆዱ ሙቀት ዩኑስን ዓለይሂ ሰላም እጅጉን አሞቅሙቆት ስለነበር ዝንቦች ይረባረቡበት ጀመር። ያን ጊዜ አላህ የዱባ ቅጠልን ዩኑስ ዓለይሂ ሰላም በተኛበት ቦታ ላይ አበቀለለት። አላህም ዩኑስ ዓለይሂ ሰላም እዚያው ሳለ ተውበቱን እንደተቀበለው ዋህይ ያወረደለት። ከዚያ የዱባ ቡቃያም እንደ ጡት ያለ ነገር አላህ አበቀለለትና ዩኑስ ዓለይሂ ሰላም እስኪጠነክር ድረስ እሱን እንዲጠባ አደረገው። ዩኑስ የተወሰኑ ቀናትን እዚያ ስፍራ ላይ ካሳለፈ በኋላ ሰውነቱም ጠንክሮ ጸጉሮቹም መብቀል ጀመሩ። ተጓዥ ነጋዴዎችም ከዚያ ስፍራ ሲያልፉ ዩኑስን ዓለይሂ ሰላም እርቃኑን ተመልክተው ልብስ አልብሰውትም አለፉ። አላህም ዩኑስ ዓለይሂ ሰላም የተጠለለበትን የዱባ ቅጠል እንድታቃጥል ፀሐይን አዘዘ። ፀሐይም ቅጠሉን በታዘዘችው መሠረት አቃጥላ አራገፈችው። ዩኑስንም የፀሐዩ ሐሩር ይለበልበው ጀመር። ይህን ሐሩር መቋቋም ያቃተው ዩኑስም ጌታዬ ሆይ ከጽልመቶች ነፃ አወጣኸኝ፣ ፀሐይ እንዳያቃጥለኝም ይህችን ቅጠል አበቀልክልኝ፣ ታዲያ ስለምን የቅጠሏን ጥላ ትነሳኛለህ? ሲልም እያለቀሰ ተማጸነ። አላህም ዩኑስ ሆይ አንተ ነህ የተከልካት ወይንስ አንተ ነህ ያበቀልካት? ሲል ዋህይ ያወረደለት። ዩኑስም አይ አንተ ነህ ያበቀልካት ብሎ መለሰ። አላህም እኔ ያበቀልኳትን አንዲት ቅጠል የፀሐይ ሐሩር ስላቃጠላት እንዲህ የምታለቅስ ከሆነ ታዲያ እኔው በፈጠርኳቸው 120 ሺህ ሕዝቦች ላይ መቅሰፍትን እንዳወርድ ስለምን ትለመነኛለህ? አለው። ዩኑስም ዓለይሂ ሰላም የፀሐዩ ሐሩር ሲበረታበት ከስፍራው ተነስቶ ጉዞ ጀመረ። በጉዞው ላይም ሳለ ዩኑስ ዓለይሂ ሰላም አንድን ሸክላ ሰሪ ሸክላ ሲሰራ ተመለከተውና አንተ ሰው ምን እየሰራህ ነው? ሲል ጠየቀው። ሰውየውም ይህን ሸክላ ሰርቼ ለኔም ለልጆቼም የዕለት ጉርሳችንን አገኝበታለሁ ሲል መለሰለት። አላህም ሸክላውን ስበረው ብለህ ሰውየውን እዘዘው በማለት ለዩኑስ ዓለይሂ ሰላም ዋህይ ያወረደለት። ዩኑስም ሸክላ ሰሪውን የሰራኸውን ሸክላ እስኪ ስበረው ብሎ ጠየቀው። ሸክላ ሰሪውም እጅጉን ተቆጥቶ ቀኑን ሙሉ ስለፋበት የዋልኩበትንና የዕለት ጉርሴን የማገኝበትን ሸክላ ነው እንደ ሰብር የምታዘኝ ብሎ ጮኸበት። አላህም ዩኑስ ሆይ ይህን ሸክላ ሰሪ ሸክላውን እንዲሰብር ስታዘው
ምን ያህል እንደተቆጣ ተመለከትክን? ዩኑስ ሆይ ታዲያ እኔ ከ100,000 የሚልቁ ፍጡራኔን እንዲሁ እንዳጠፋ ታዘኛለህን? ሲልም ወቀሰው። ዩኑስ ዓለይሂ ሰላም መጀመሪያ ነይነዋ ከተሰኘችው ከተማ ሕዝቡን ትቶ ሲወጣ አላህ በእነዚያ ሕዝብ ላይ ከባድ ቅጣትን አምጥቶ አንዣቦባቸው ነበር። ሰማዩ ጠቁሯል። የመቅሰፍት ምልክቶች በሙሉ በግልጽ መጥተዋል። ከባድ ቅጣትም እንደመጣባቸው ሕዝቡ ታውቋቸዋል። ዩኑስን ዓለይሂ ሰላም ማስተባበላቸው በጣሙን ጸጽቷቸዋል። አሁን ሁሉም ጥፋቱን አምኖ የሐዘን ልብስ ለበሰ። ላሞችን ከጥጃዎቻቸው ለይተው፣ በጎችንና ፍየሎችን ከግልገሎቻቸው ለይተው፣ ግመሎችንም ከግልገሎቻቸው ለይተው፣ ሕፃናት ልጆችንም ከእናቶቻቸው ለይተው፣ ሁሉም አላህ ያዝንልናል በሚል ሜዳ ላይ ወጥተው እየጮኹ አላህን በጸጸትም ባለመኑት። አላህም ተውበታቸውን ተቀብሎ ያመጣባቸውን መቅሰፍት መለሰላቸው። ከዚያም ያ የጠፋውን ነቢያቸውን ፈልገው ይቅርታ ሊጠይቁት በጉጉት ይጠባበቁትም ነበር። ዩኑስ ዓለይሂ ሰላም እዚያች የዱባ ቅጠል ስር ሆኖ ካገገመ በኋላ የቀድሞው ሕዝቡ ወደሚገኝበት የነይነዋ ምድር ዳግም ዳዕዋ ለማድረግ ጉዞ ጀመረ። ዩኑስም ዓለይሂ ሰላም ልክ ነይነዋ ከተማ ውስጥ ሲገባ ከ100,000 ሕዝብ በላይ ተገልብጦ በመውጣት ደማቅ አቀባበል አደረጉለት። በሕዝቡ መለወጥም ዩኑስ ዓለይሂ ሰላም እጅጉን ተገረመ። እነሱም የተከሰተውን ሁሉ በዝርዝር ነግረውት ይቅርታም ጠየቁት። ዩኑስም ዓለይሂ ሰላም ከእነርሱ ከተለያየ በኋላ ከመርከቢቱ ጀምሮ እስከ ዓሣ ነባሪው ድረስ ስላሳለፋቸው አሰቃቂ ጊዜያት አወጋላቸው። ከዚያም በኋላ የዩኑስን ዓለይሂ ሰላም ትምህርት እየተቀበሉ ለረጅም ዓመታት በሰላም ከኖሩ በኋላ ዩኑስ ዓለይሂ ሰላም ይህ ነው ተብሎ በማይታወቅ ዕድሜው ይህችን አስቸጋሪ ዓለም በሞት ተገላገለ። የአላህ ሰላምና እዝነት በነቢያችን ላይ እንዲሁም በዩኑስ ዓለይሂ ሰላም ላይ ይሁን። በቀጣይ መሰናዶ እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።